እንደምትመለከቱት ይህ ኮፍያ ራሱ ሀላባ ስናነሳ መጀመሪያ የምናስታውሰው ይህ ኮፍያ ቆቢያቸው ሀላባን አስታውሳለን ማለት ነው። ሀላባ ስታዲየሙ ላይ አሻራችሁን አስቀምጡ ያለውን ዓለም አቀፍ የሀላባ ስታዲየም በመደገፍ ልማቱን ማጠናከር ይገባል እንላለን። የበርበሬያቸው በርካታ መዳረሻ ስፍራ አላቸው። ባህላዊ ጭፈራቸው ይለያል። እንደምትመለከቱት ይህ ኮፍያ ራሱ ሀላባ ስናነሳ መጀመሪያ የምናስታውሰው ይህ ኮፍያ ቆቢያቸው ሀላባን አስታውሳለን ማለት ነው። ሀላባን ይጎብኙ፣ ማዕከላዊ ኢትዮጵያ ይጎብኙ፣ አርቶ ፍልውሃ እንዲሁም በርካታ መዳረሻ ስፍራዎች በዚህ አካባቢ ይገኛሉ። ክብረት ይስጥልን። ስታዲየሙ ላይ አሻራችሁን አስቀምጡ። እንደ ክልሉ የኛ ነው፣ የዚህ የማዕከላዊያን ክልል ስለሆነ ባለ ልዩነት እዚህ ጋር ያሉ ነገሮች ሌላም አካባቢ የሚሰሩ ልማቶችን እኛ ወጣቶች በሁሉም በቱሪዝሙም በኢኮኖሚም በእያንዳንዱ ነገር ተሳትፏችሁን አሳድጉ። እኛም ወጣቶች ዛሬ ብዙ የሚያማምር ፒውር ባይል እንዳለን በየአካባቢው ያልታዩ ያልወጡ ባይሎች እንዳሉ አይተናል። ይህን ነገር እኛም በሻሉ እናወጣለን። ሌሎቻችሁም ወደ ፊት ለፊት አካባቢያችን እናስተዋውቅ። ሀላባን ይወቁ። ሀላባዎች ስላረጋችልን ነገር በጣም በክልሉ ወጣቶች ስም በጣም እናመሰግናለን። እንደምትመለከቱት ይሄ ዓለም አቀፍ ስታዲየም በበርካታ በክልሉ ከተለያየ ቦታ የሚገኙ ዲያስፖራዎች የዞኑና የክልሉ ተወላጆች፣ ነጋዴዎች እየረዱ እየደገፉ የሚገኝ ዓለም አቀፍ ስታዲየም ነው። ይሄ ዓለም አቀፍ ስታዲየም በሚያልቅበት ሰዓት የኢትዮጵያ ፕሪሚየር ሊግን ጨምሮ የአፍሪካ ዋንጫን እንዲሁም የዓለም ዋንጫን ደግሞ ድልን አግኝተን ኢትዮጵያ የምታስተናግድበት አጋጣሚ ካለ በርካታ ስፖርታዊ ሁነቶች የሚካሄድበት እንደሚሆን ባለተስፋ ነን። ስለዚህ እየተገነባ ያለውን ዓለም አቀፍ የሀላባ ስታዲየም በመደገፍ ልማቱን ማጠናከር ይገባል እንላለን። በትብብር ማይደረግ ነገር የለም። ድል ቢያብር አንበሳ ያስር ነውና ከአንድ ብርቱ ለመድኃኒቱ በመተባበር ልማት ማምጣት እንችላለን። ከፍ ያለ ደረጃ ማድረስ እንችላለን። እናመሰግናለን። ማዕከላዊነት ስታዲየሙ ላይ አሻራችሁን አስቀምጡ። እንደ ክልሉ የኛ ነው፣ የዚህ የማዕከላዊያን ክልል ስለሆነ ባለ ልዩነት እዚህ ጋር ያሉ ነገሮች ሌላም አካባቢ የሚሰሩ ልማቶችን እኛ ወጣቶች በሁሉም በቱሪዝሙም በኢኮኖሚም በእያንዳንዱ ነገር ተሳትፏችሁን አሳድጉ። እኛም ወጣቶች ዛሬ ብዙ የሚያማምር ፒውር ባይል እንዳለን በየአካባቢው ያልታዩ ያልወጡ ባይሎች እንዳሉ አይተናል። ይህን ነገር እኛም በሻሉ እናወጣለን። ሌሎቻችሁም ወደ ፊት ለፊት አካባቢያችን እናስተዋውቅ። ሀላባን ይወቁ። ሀላባዎች ስላረጋችልን ነገር በጣም በክልሉ ወጣቶች ስም በጣም እናመሰግናለን። እንደምትመለከቱት ይሄ ዓለም አቀፍ ስታዲየም በበርካታ በክልሉ ከተለያየ ቦታ የሚገኙ ዲያስፖራዎች የዞኑና የክልሉ ተወላጆች፣ ነጋዴዎች እየረዱ እየደገፉ የሚገኝ ዓለም አቀፍ ስታዲየም ነው። ይሄ ዓለም አቀፍ ስታዲየም በሚያልቅበት ሰዓት የኢትዮጵያ ፕሪሚየር ሊግን ጨምሮ የአፍሪካ ዋንጫን እንዲሁም የዓለም ዋንጫን ደግሞ ድሉን አግኝተን ኢትዮጵያ የምታስተናግድበት አጋጣሚ ካለ በርካታ ስፖርታዊ ሁነቶች የሚካሄድበት እንደሚሆን ባለተስፋ ነን። ስለዚህ እየተገነባ ያለውን ዓለም አቀፍ የሀላባ ስታዲየም በመደገፍ ልማቱን ማጠናከር ይገባል እንላለን። በትብብር ማይደረግ ነገር የለም። ድል ቢያብር አንበሳ ያስር ነውና ከአንድ ብርቱ ለመድኃኒቱ በመተባበር Buhani, asen